ሆዷ አደገ። በሰዓቱ ለ1 ዓመት ያህል ወደ ውጭ አገር የስራ ሄዳ ነበር። ከዛም ልጇ ተወለደች። እኔ ሳላቅ ልጇ በተወለደች በ15 ቀን ወንድሜ ወስዶ መንገድ ላይ ጣላት። የተጣለችው ልጅ አንቺ ነሽ በማለት ለዳጣ አቶ ደረጀ አረዳት። ዳጣም ይሄ በምትሰማ ሰዓት ከተቀመጠችበት ወንበር ላይ ሳታስበው ተንሸራታ ልትወድቅ ስትል አቶ ደረጀ ፍስፍስ አርጎ አነሳት። ይሄ ምነግርሽ እውነት ነው። ህልም ሊመስልሽ ይችላል፣ ግን ህልም አይደለም። እናትሽ ሰላም ናት። በስሜትሽ ታቅሽ ነበር። ሁለታችሁም እናትና ልጅ መሆናችሁ ሳታቁ በአንድ ቤት አብራችሁ ኖራችሁ። ሰላም በቅርብ ነው ያወቀችው። እሷም 21 ዓመት በሙሉ አንቺ ጠብቃሻለች። እዚህ ቤት ሰራተኛ ሆና የኖረችው አንቺ ለመጠበቅ ነው። ፊልም ይመስላል አደል? ልበወለድ ይመስላል አደል? በማለት ለሰላም አስረዳት። ይህ እውነት ነው፣ ሰላም እናትሽ ናት በማለት አቶ ደረጀ ለዳጣ አስረዳት። ዳጣ እንግዲህ በጣም ነው የምታሳዝነው። እናቷ መሆኗን ስትሰማ በዚህ ልክ ተደናግጣለች፣ በዚህ ልክ ሆናለች ማለት ነው። አቶ ደረጀ ነግሬሽ ነበረ፣ እንደማትችይው ነግሬሽ ነበረ በማለት ፍስፍስ አርጎ ከተቀመጠችበት አነሳት። ኤቢ ለእናቷ እማዬ አልነገርሽኝም እኮ ሰላም ልጇ እንዴት ናት አልነገርሽኝም ብላ ጠየቀቻት። እናቷም ኦ በማለት ዝም አለች። ኦ እስኪ ተይኝ እናቴ አንቺ ሞልቶልሻል በማለት መለሰችላት። እኔ ብታይ እንዴት እንደደነገጥኩኝ። እዛ ስትሄድ ዳጣ ቁጭ ብላ አላገኘኋትም እንዴ እማዬ አለቻት። እንዴ ምን አለው? ዳጣ ከደረጀ ጋር አልወጣችም አላላችሁኝም? እዛ ሄጄ ሳገኛት እንዴት እንደደነገጠች። እውነቱን ለመናገር እኔም በጣም ተደናገጥኩኝ። ኤቢ ለምን አለቻት። ማለት ምን ማለት ነው? አይ አንቺስ ለምን ደነገጥሽ? እሷስ ለምን ደነገጠች ማለቴ ነው አለቻት ኤቢ ለእናቷ። እውነት ለመናገር የተደናገጡት እኔ ድንገት ስለሄድኩባቸው ይሆናል። ዳጣ በጣም ደንግጣ ነበር። ግን እማዬ ሰላምና ዳጣ ምን ሰላምና ዳጣ አለቻት። ምን ልትይ ነበር አለቻት። አይ እማዬ ተዩ አለቻት። አንቺም ነገር በሆድሽ መያዝ ጀመርሽ አለቻት። ይሁንልሽ እስካሁን አልመጣችም አደል? እስኪ ደውይላት አለቻት። ኤቢም አዎ በማለት መለሰችላት። እሺ ብላ ስልኳን አንስታ ወደ ዳጣ መደወል ጀመረች። ኤቢ ስልኩ ሲደወል ዳጣ አታነሳም። ምን መሽቷል እኮ እቺ ልጅ ሃይባ አታለች። ቅድሚያ መግባት ነበረባት እኮ። በጣም ወጣ አብዝታ አለች። በጣም ወጣ አብዝታለች። እዚህ ቤት እስካለች ድረስ በጊዜ መግባት አለባት። እንደ ልጅ መታዘዝ አለባት። እማዬ ግን
አንድ ጥያቄ ልጠይቅሽ? ምንድነው? ባል ሳገባ ባሌ እቅር ማልለው አንድ ነገር ምንድነው አለቻት። ምን አለቻት? ቀላል እኮ ነው። አንቺ አባዬ ምን ቢያጠፋ ነው ይቅርታ ማታደርጊለት? ውይ ኤቢዬ አለቻት። ውይ መቼም አስቤ ማላቀው ነገር። ሁሉም ሴቶች አንድ ነን ብዬ አስባለሁ። እኔ በበኩሌ ግን በሁለት ነገር ይቅርታ አላደርግለትም አለቻት። ኤቢም ምን በማለት ጠየቀቻት። አንደኛው ቢመታኝ አለቻት። ዛሬ የመታኝ ነገር ነገ መተኮሱ አይቀርም። ሁለተኛ በእኔ ላይ ሴት ከደረበ አለቻት። ባልሽ ባንቺ ላይ ሌላ ሴት ቢደርብ በፍጹም ይቅርታ ማድረግ የለብሽም አለቻት። ኤቢም እማዬ ለአንድ ቀን ቢሳሳትስ አለቻት። የኤቢ እናት ይኸውልሽ አለቻት። በአንድ ቀን ብሎ የሚባል ነገር የለም። ባል በአንድ ቀን ቢሳሳት የሚሳሳትበት መንገድ በጣም ጠባብ ሊሆን ይችላል። ይኸውልሽ ሚስቱ እቤት አለች። የሚሳሳትባቸው መንገዶች በጣም ትንሽ ሊሆን ይችላል። ገባሽ? የሚሳሳትባቸው መንገዶች በጣም ጥቂት ሊሆኑ ይችላሉ። ሁኔታውን አይተሽ ለአንድ ጊዜ ይቅር ልትይው ትችያለሽ። ስለዚህ አባዬ ለአንድ ቀን ቢሳሳት ይቅርታ ታደርጊለታለሽ? አለቻት ኤቢ ለእናቷ። ውይ በፍጹም አባትሽ ደረጄ እንደዚህ ሚሳሳት ሰው አይደለም አለቻት። ደሬ ፈጽሞ አይሳሳትም። እንኳን በሀሳብ ፈጽሞ አይሳሳትም። ቢሳሳትስ አለቻት። ይኸውልሽ በጣም እምትኮሪበት አባት ነው ያለሽ አለቻት። ሰው ሲፈጥረው ሙሉ አይደለም። ሰዎችን ሙሉ አድርጎ ማሰብ ጥሩ አይደለም አለቻት። ወዴት? እሺ አሁን አባትሽን እያማሽልኝ ነው እያማሽልኝ ማለት ነው አለቻት። አባዬም ሰው ነው ሊሳሳት ይችላል። ይቅርታ ማድረግ አለብሽ። ሰው ሙሉ ነው ብሎ ማሰብ አይቻልም። ልጅ በወለደው መበለጥ ጀመረ እንዴ አለቻት። እስኪ ይሁን ዳጣ እንደመጣች ንገሪያት እየወጣች ማምሸቱ እንድትተው በማለት አለቻት። አሁን ደክሞኛል። እኔ ሻወር ወሰድ ላርግና ልረፍ በማለት ነገረቻት። ኤቢም የሆነ ቦታ ልሂድ ወይ ብላ ስትጠይቃት ለእናቷ አይ አርፈሽ ቁጭ በይ በማለት መልስ ሰጠቻት። የኤቢም እናት ደከመኝ ብላ ለመተኛት ወደ ክላሷን አመራች። የዛሬው ዳጣ ክፍል 123 ይህ ይመስላል። 24 ይዤ እስክመጣ ድረስ ሁላችሁም ሰላማችሁ ብዝት ይበል። ቪዲዮው ላይክ ሼር በማድረግ የቻናሌ ቤተሰብ ሁኑ። ቀጣይ ክፍል ይዤ እመጣለሁኝ። በጣም የሚያሳዝንና በጣም ደስ የሚል በሁሉም ሰው ዘንድ ተወዳጅነት ያለው ዳጣ ድራማ ነው። ስላዳመጣችሁኝ ስለተከታተላችሁኝ ከልብ
አመሰግናለሁ። ባይ ባይ። ቸር ቆዩልኝ።